ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች እንደምን ቆይታችኋል? ዛሬ በጥቂት ደቂቃዎች ውስጥ በቀላሉ የሚዘጋጅ በቫይታሚን ኤ እና በቫይታሚን ሲ የበለጸገ የካሮትና የሎሚ መጠጥ አሰራር ይዤላችሁ መጥቻለሁ። ካሮትና ሎሚ ለዓይናችን ተፈጥሯዊ ጤና ያላቸው ጥቅም እንዲሁም ደግሞ መጠጡን ስንሰራ ልናደርጋቸው የሚገቡና ልንጠነቀቅባቸው የሚገቡ ስህተቶችን አብረን የምንመለከት ይሆናል። አሁኑኑ ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ አዘገጃጀቱ እናልፋለን። እሺ በቅድሚያ የሚያስፈልጉንን ግብአቶች እንመልከት። የሚያስፈልጉን ግብአቶች ምንድናቸው? ሁለት መካከለኛ ካሮቶች ያስፈልጉናል። ግማሽ ሎሚ እንጠቀማለን። እንዲሁም አንድ ብርጭቆ ውሃና በስተመጨረሻ ደግሞ ትንሽ ቁራጭ የሚሆን እርጥብ ዝንጅብልን እንጠቀማለን። ዝንጅብልን ግን የምትጠቀሙት እንደ ፍላጎታችሁ ነው። ካልፈለጋችሁት መተው ትችላላችሁ። ከዛም እነዚህን ግብአቶች ብቻ ተጠቅመን የምናዘጋጀው ይሆናል ማለት ነው። ምንም የተወሳሰበ ነገር የለውም። ውድ የሆኑ ተጨማሪ መድኃኒቶች አያስፈልጉትም። ስኳርንም መጨመር አያስፈልገውም። የካሮቱ ተፈጥሯዊ ጥፍጥናና እንዲሁም ደግሞ የሎሚው ኮምጣጣ ጣዕም እርስ በርስ ተጣጥመው ደስ የሚል ጣዕምን የሚሰጡት ይሆናል ማለት ነው። ስለዚህ አሁን ቀጥታ ወደ አሰራሩ እንለፍ። በቅድሚያ የምናዘጋጀው እንግዲህ ካሮቱን ማዘጋጀት ይኖርብናል። ያዘጋጀናቸውን ሁለት ካሮቶች በውሃ በደንብ እናጥባቸዋለን። ከዚያም ደግሞ ልጣጫቸውን ፈቅፍቀን እናነሳለን ማለት ነው። ልክ እንደምታዩት ልጣጩን ፈቅፍቀን የምናነሳውና የምናስወግደው ይሆናል። በመቀጠል ደግሞ የምናደርገው በትንሹ ካሮቶቹን እንከትፋቸዋለን ማለት ነው። ለምን? ለመፈጨት ቀላል እንዲሆኑ ማሳነስ ስለሚገባን አሳንሰን የምንከትፍ ይሆናል። ከዛ በኋላ የከተፍነውን ካሮት መፍጫ ውስጥ እንጨምረዋለን። ለምንድነው ካሮት ለዚህ ግብዓት የምንጠቀመው ከተባለ፣ ምክንያቱም ካሮት በውስጡ ሰውነታችን ወደ ቫይታሚን ኤ የሚለውጠው ቤታ ካሮቲን ስለያዘ ነው። ቫይታሚን ኤ ደግሞ ለዓይናችን እይታና የዓይናችንን ተፈጥሯዊ ስራ ለመጠበቅ በጣም አስፈላጊ የሚባል ቫይታሚን ነው። ስለዚህ ካሮት ለጤናማና ለተመጣጠነ አመጋገባችን በጣም ጠቃሚ የሆነ አካል ነው ማለት ነው። ከዛ በኋላ በመቀጠል የምናደርገው ሎሚውን እንጨምራለን። አሁን የምናደርገው ግማሽ ሎሚ እንወስዳለን። ያዘጋጀነውን ሎሚ ከትፈነው ግማሹን ብቻ እንወስዳለን ማለት ነው። ከዛ በኋላ ጭማቂውን በትንሽ ዕቃ ውስጥ እንጨምቀዋለን። ፍሬው እንዳይገባ ግን በጥንቃቄ ማውጣት ይኖርባችኋል። ፍሬ ካለው ፍሬውን መጠቀም የለባችሁም። ከዛ በኋላ የሎሚውን ጭማቂ ከካሮቱ ጋር መፍጫ ውስጥ እንጨምረዋለን ማለት ነው። በዚህ መልኩ ጨምረን ሎሚውንም እናዘጋጃለን። ሎሚ ደግሞ የቫይታሚን ሲ ምንጭ ነው። ቫይታሚን ሲ ደግሞ ሰውነትን ከበሽታ የሚከላከል አንቲኦክሲደንት የሚባል ከፍተኛ ንጥረ ነገር ነው። ሎሚ ለመጠጡ ደስ የሚል አነቃቂ ጣዕም ይሰጠዋል። በተጨማሪም ቫይታሚን ሲ ይሰጣል። የካሮቱንም ጥፍጥና ለማመጣጠን ይረዳል ማለት ነው። የሎሚው ኮምጣጣነት ከበደ ይላላችሁ፣ በትንሽ ጀምራችሁ ቀስ በቀስ መጨመር ትችላላችሁ። ልብ ማለት ያለባችሁ እኛ የምንፈልገው ደስ የሚል አነቃቂ መጠጥ እንጂ የሚጣፍጥ ጁስ ወይም ደግሞ መጠጥ አይደለም። ስለዚህ ይህንን መጠበቅ የለባችሁ ማለት ነው። መድኃኒት የሆነ ነገር ሁሉ የሚጣፍጥ ስላልሆነ ከዛ በኋላ ሎሚውንና እንዲሁም ደግሞ ካሮቱን በዚህ መልኩ መፍጫ ውስጥ ከጨመርን በኋላ ቀጥሎ የምናደርገው ያዘጋጀነውን አንድ ብርጭቆ ውሃ እንጨምርበታለን ማለት ነው። የውሃው መጠን የሚወስነው መጠጣችሁ ምን ያክል ወፍራም መሆን አለበት በሚለው ላይ ነው። ወፍራም ለምሳሌ እንደ ስሙዚ እንዲሆን ካሰባችሁ ውሃውን አነስ ማድረግ ይኖርባችኋል። ቀለል ያለ እንደ ጁስ እንዲሆን ካሰባችሁ ደግሞ ውሃውን ብትጨምሩት የተሻለ ነው።
ከዛ በኋላ ዝንጅብል ነው። ቅድም እንዳልኳችሁ ዝንጅብል ግን እንደ ምርጫችሁ ነው። ፍላጎታችሁ ከሆነ ጨምሩ፣ ካልሆነ ደግሞ ብትተዉትም ችግር የለውም። የዝንጅብል ጣዕም የምትወዱ ከሆነ ትንሽ ቁራጭ እርጥብ ዝንጅብልን መጨመር ትችላላችሁ። ትንሿን ብቻ ወስድናት እንደዚህ በምትመለከቱት መልኩ ፈቅፍቃ ነው እሱንም ልጣጩን ወይም ደግሞ ቆዳውን ካነሳ ነው በኋላ በሚያስፈልገን መጠን ከትፈነው እንጨምራለን ማለት ነው። አንድ ላይ ለመፍጨት ዝንጅብል ጠንካራ ጣዕም ስላለው ትንሽ ቁራጭ ብቻ ለመጠጡ ደስ የሚል ለየት ያለ ጣዕም ለመስጠት በቂ ነው። ነገር ግን ዝንጅብል ለዚህ አዘገጃጀት ግዴታ የሚያስፈልግ አይደለም። ካልፈለጋችሁት መተው የምትችሉት ነው። ዋናዎቹ ግብአቶች አሁንም ካሮትና እንዲሁም ደግሞ ሎሚ ናቸው። ከዛ በኋላ እንግዲህ ሁሉንም እንደምትመለከቱት ሁሉንም ግብአቶች በመፍጫ ውስጥ አካተን ጨምረናል። ከዚህ በኋላ የሚቀረን መፍጫችንን ከድነን መፍጨት ነው ማለት ነው። ከዛ በኋላ በሚገባ ከከደነው በኋላ በደንብ እንፈጨዋለን። ካሮቱ ሙሉ በሙሉ እስኪደቅና መጠጡ ለስላሳ እስኪሆን ድረስ በደንብ መፍጨት አለባችሁ። ውህዱ በጣም ከወፈረ ትንሽ ውሃ ጨመር አድርጉበት። ቀዝቃዛ እንዲሆንላችሁ ከፈለጋችሁ ደግሞ በረዶ ጨምራችሁ መፍጨት ትችላላችሁ። አሊያም ደግሞ በስተመጨረሻ ላይ ከፈጫችሁት በኋላ በረዶ ጨምራችሁ መጠጣትም ትችላላችሁ ማለት ነው። ተፈጭቶ ሲያልቅ እንደምትመለከቱት ደስ የሚል የብርቱካን ቀለምና የሎሚ ጠረን ያለው መጠጥ ይወጣዋል ማለት ነው። እኛ የምንፈልገው ይህንን ነው። ለአይናችን ጥራትና እንዲሁም ደግሞ ለአይናችን እይታ መደብዘዝ ከፍተኛ አጋዥ የሚሆን ድንቅ የካሮትና የሎሚ መጠጥ ማለት ነው። ከዛም ማጣራት ያስፈልገዋል ለሚለው እንደ ፍላጎታችሁ ነው። ከፈለጋችሁ ማጣራት ትችላላችሁ። ነገር ግን ማወቅ ያለባችሁ ስታጣሩት የካሮቱን የፋይበር ይዘቱን ታጡታላችሁ። ስለዚህ የሚመረጠው ሳታጣሩ ብትጠጡ ነው። ነገር ግን ጥርት አድርጋችሁም ከፈለጋችሁ በማጥለያ አድርጋችሁ ካጠለላችሁት በኋላ ገፈቱን ደፍታችሁ ዋናውን ጁሱን ብቻ መጠጣት ወይም ደግሞ መጠቀም ትችላላችሁ ማለት ነው። ከዛ እንግዲህ ይህንን ለአይናችን እይታ አስፈላጊ የሆነ መጠጥ ካዘጋጀን በኋላ መቼ መጠጣት ካለብን የሚለውን ደግሞ ማወቅ ይኖርብናል። ይህን መጠጥ ከቀን ውሏችሁ ጋር በሚመቻችሁ በማንኛውም ሰዓት መጠጣት ትችላላችሁ። ብዙ ሰዎች ጠዋት ከቁርስ ጋር መጠጣትን ይመርጣሉ። ወይም ደግሞ ከሰዓት በኋላ በትንሽ መልኩ አንድ ብርጭቆ መጠጣት ትችላላችሁ። ካሮት ወይም ደግሞ ሎሚ በድንገት ለአይናችሁ ይሰራሉ የሚባልበት የራሳቸው የሆነ ሰዓት የላቸውም። ስለዚህ በማንኛውም ሰዓት ቁርስም ከበላችሁ በኋላ በምሳ ሰዓትም መጠጣት ትችላላችሁ ማለት ነው። ዋናው ነገር አጠቃላይ የአመጋገብ ስርዓታችሁን ማስተካከል ከዚህ አስፈላጊ መጠጥ ባሻገር ማለት ነው። በተጨማሪም ይህንን መጠጥ እንደ ስፒናች ጁስ፣ የፍራፍሬ ስሙዚ ወይም ደግሞ በቀላሉ ፍራፍሬዎችና አትክልቶችን ከመመገብ ጋር እያፈራረቃችሁ መጠቀምም ትችላላችሁ ማለት ነው። ሌላው በስተመጨረሻ የምነግራችሁ ነገር ምንድነው? መስራት የሌለባችሁ ስህተት አለ። እሱ ምንድነው? አንድ የተለመደ ስህተት ከመጠን በላይ ስኳር መጨመር ነው። ምናልባት ይህ መጠጥ እንደምታስቡት ላይጠጣላችሁ ይችላል ወይም ደግሞ ሊመራችሁ ይችላል። ነገር ግን ይህንን ለማጥፋት ብላችሁ ከመጠን በላይ ስኳር መጨመር የለባችሁ። በአጠቃላይ ስኳርን መጠቀም የለባችሁ። ካሮት በተፈጥሮ ጣፋጭነት ስላለው ይህንን መጠጥ በስኳር የተሞላ መጠጥ ማድረግ የለባችሁም ወይም አያስፈልግም። ብዙ ማንኪያ ስኳር ከመጨመር መቆጠብ አለባችሁ። ተጨማሪ ጥፍጥና ካስፈለጋችሁ በምትኩ ትንሽ ቁራጭ ፍራፍሬ ለምሳሌ እንደ ፖም ያሉ ፍራፍሬዎችን አብራችሁ መፍጨት ትችላላችሁ። ሌላው ስህተት ደግሞ ብዙ ካሮት ሲጠጣ እይታ ይጨምራል ብሎ በማሰብ ካሮቱን ማብዛት ነው። ይህንንም ብታበዙት ምንም ጥቅም ስለማታገኙ ከነገርኳችሁ ከሁለት ካሮት በላይ ግብአቶችን መጠቀም የለባችሁ ማለት ነው። ስለዚህ እነዚህን ወሳኝ ጥንቃቄዎችን አብሮ ማወቅ ያስፈልጋል። ስለሆነም ክቡራን ቤተሰቦች ይህ ቀላል የካሮትና የሎሚ መጠጥ ካሮትንና በቫይታሚን ሲ የበለጸገው ሎሚ በአመጋገባችሁ ውስጥ ለማካተት በጣም ቀላልና ምርጡ የሚባል መንገድ ነው። ካሮቱ ሰውነታችን ቫይታሚን ኤ ለማዘጋጀት የሚጠቀምበትን ቤታ ካሮቲን ሲሰጠን፣ ሎሚው ደግሞ ቫይታሚን ሲ እና ደስ የሚል የሎሚ ጣዕም ይጨምርልናል ማለት ነው። ነገር ግን አሁንም አስታውሱ፣ ይህ መጠጥ የተጎዳ የአይን እይታን አይመልስም ወይም ደግሞ ሕክምናን የሚተካ አይደለም። ከፍተኛ የሆነ የአይን ህመምና ችግር ካለ መታከም እንዳለባችሁ መዘንጋት የለባችሁም። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን ጠቃሚ የጤና ትምህርት ይህንን ይመስል ነበር። በቪዲዮ አስደግፌ ስላሳየኋችሁ ለሁላችሁም ግልጽና እንዲሁም ደግሞ ተገቢ የሆነ መረጃን እንደሰጣችሁ ተስፋ አደርጋለሁ። እንደተረዳችሁትም አምናለሁ። ለሌሎችም ጠቃሚና አስፈላጊ ስለሆነ ቪዲዮን በቅንነት ሼር አድርጉላቸው። እኔ በዚያ በቃው። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ ቪዲዮ አዘል መረጃ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።